ዓርብ ዕለት እኮ መስቀል ላይ ክርስቶስን የሚያየው ሰው ፊቱን እንኳን ማየት አይችልም። ታውቃላችሁ? መልክና ውበት የለውም ይላል ኢሳይያስ። ምንና ምን የለውም? ውበት አይደለም፣ መልክም የለውም። ለምን? ፊቱ አይታይም ነበረ። የተሰቀለ ስጋ ነበር የሚመስለው እና በዛ ስቃይ ውስጥ ሆኖ አይቶት አመነበት። የሆነ በዴ ጌታ ሆይ አለው። በምንህ በመጣህ ጊዜ አጠገቡ ሊሞት እያየው ሞታ አትቀርም፣ ከሞት ምን ትላለህ? ትነሳለህ። ተነስታ አትቀርም፣ ወደ ሰማይ አርገህ አትቀርም፣ ዳግም ልትፈርድ በመጣህ ጊዜ አስበኛለሁ። አይገርማችሁ? አጠገቡ ያለው ንጉስ መሆኑን አውቋል። እንዴት ንጉስ ሊመስለው ቻለ? ዙፋን ላይ ተቀምጦ ነው እንዲያየው አይደለም። ያየው መስቀል ላይ ነው። በትረ መንግስት ይዞ ነው ያየው አይደለም። በበትር ሲመታ ነው ያየው። እንደ ነገስታት ጠጅ ሲጠጣ ጮማ ሲቆርጥ አላየውም። ሐሞትና ከርቤ ሲጠጣ ነው ያየው። ግን አጠገቡ ያለው ፈጣሪ መሆኑን አውቆ ዘላለማዊ ንጉስ መሆኑን አውቆ ጌታ ሆይ በመንግስትህ ምን ባልክ ጊዜ በመጣህ ጊዜ ልትፈርድ ስትመጣ ያኔ አስበኛል። በጣም ትልቅ ጸሎት ነው። ይህን ወንበዴ ያሰበ አምላክ ሁላችንን ያስበን። በጣም